ለአፍሪካውያን በተለይ ደግሞ ለኢትዮጵያውያን ተብሎ የተሰራው ሳጋፑል የተሰኘ ቀላል የኦንላይን ስራን አፕሊኬሽን ነው ዛሬ ይዤላችሁ የመጣሁት። ቀላል ስል ክፍያውም ዞሮ ቀላል ነው፣ ግን በእርግጠኝነት የሚከፍል የሆነ ነው። ኖርማሊ ወደ ኦንላይን ስራ ከመጣችሁ በትርፍ ሰዓታችሁ ቀለል አድርጋችሁ ልትሰሩት የምትችሉ የሆነ ፕላትፎርም ነው። ካሁን በኋላ ይዤላችሁ የምመጣቸው ተከታታይ ቪዲዮዎች እያንዳንዱ እዚህ ፕላትፎርም ላይ ገብታችሁ እንዴት ነው ታስኮችን በትክክል መስራት የምትችሉት፣ ስትመዘገቡስ እንዴት ነው በአግባቡ መመዝገብ የምትችሉት የሚለውንም ነገር በተከታታይ ቪዲዮዎች በደንብ በተብራራ መልኩ በማስተር ክላስ ቪዲዮዎች ይዤላችሁ እመጣለሁ። ለማንኛውም ላይክና ሳብስክራይብ አድርጋችሁን ቀጥል። ካሁን በኋላ በእናንተ ጥያቄ መሰረት ከየትኛውም ቦታ እያሰስኩ በትክክል የሚከፍል የሆኑ ስራዎችን እየሰራሁ ገንዘብ ካገኘሁበት ይዤላችሁ እመጣለሁ። የፕላትፎርም ለምን ለኢትዮጵያውያን በተለይ ለአፍሪካውያን ታርጌት ተደርጎ ሊሰራ ቻለ፣ የክፍያ መንገዱስ እንዴት ነው የሚለውን ነገር ዲቴይል ነገር ነው ዛሬ ማሳያችሁ። ከዛም በመቀጠል እንዴት ነው ትክክለኛ የሆነ ፕሮፋይል መክፈት የምትችሉት፣ ከዛም እንዴት ነው ስራዎችንስ መስራት የምትችሉት የሚለውን ነገር በስልኬ ሪከርድ እያደረኩ በተከታታይ ቪዲዮዎች ዲቴይል እናንተ የምትጠይቁኝን ጥያቄዎች፣ ግራ የገባችሁን ነገሮች ራሱ ሳይቀር ይዤላችሁ እመጣለሁ። እናንተም ቻናሉን ሰብስክራይብ በማድረግ እንድታበረታቱኝ ፈልጋለሁ። ፎአኒ ኬር ነው። ይኸውላችሁ በአሁኑ ሰዓት ኢንተርኔት ላይ ወጣችሁ ኦንላይን ሰርቬይ እየመለሱ ብር መስራት የሚሉ ቪዲዮዎችን ብትመለከቱ 99% ለኢትዮጵያ ወጣቶች የማይሰሩ መሆናቸውን ተመልክታችኋል። በጉጉት አካውንት ትከፍታላችሁ፣ ፕሮፋይላችሁን ትሞላላችሁ። ልክ የመጀመሪያውን ጥያቄ መመለስ ስትጀምሩ ግን የሚመጣው መልእክት ምንድነው? not available in your country፣ ይቅርታ ይህ ጥናት በእናንተ ሀገር አይሰራም የሚል ነው። ይህ በጣም ፔንፉል ነገር ነው። በጣም የሚያበሳጭ ሰዓታችሁን በከንቱ እንድታባክኑ ያደርጋቸዋል። ለምን መሰላችሁ? አብዛኞቹ የአውሮፓና የአሜሪካ የሰርቬይ ኩባንያዎች የኛን የኢትዮጵያውያን ድምጽና የገበያ ፍላጎት ምንም ግድ አይሰጣቸውም። እነሱ የሚፈልጉት የአሜሪካን ወይም የእንግሊዝን ማርኬት ላይ ያሉ ሰዎችን አስተያየት ብቻ ነው። ዛሬ ግን ይህንን አድልዎ ሙሉ በሙሉ የሰበረ ለአፍሪካውያን በተለይ ለኢትዮጵያውያን ተብሎ የተሰራና እጅግ ታማኝ የሆነ አንድ የሞባይል አፕሊኬሽን በሰፊው አሳያችኋለሁ። እሱም መጀመሪያ ላይ እንደነገርኳችሁ ስሙ ሳጋፖል ይባላል። ይህ አፕሊኬሽን እንደ ሌሎቹ የውጭ ሳይቶች እኛን አያገለንም። በተለይ በተቃራኒው የእኛን የኢትዮጵያውያንን ድምጽ ለማግኘት ሲል በትክክል ይከፍለናል። ዛሬ በዚህ ቪዲዮ ውስጥ ይህንን አፕሊኬሽን ተጠቅመን በየቀኑ ነጥቦችን እንዴት እንደምንሰበስብ፣ የሳጋፖል ሌቭል ሚስጥር ምን እንደሆነና የሰበሰብነውን ነጥብ በቀጥታ ወደ ኢትዮጵያ ባንክ ወይም በሞባይል ሚኒ አፕ እንዴት ማውጣት እንደሚቻል በዝርዝር እናያለን። በድጋሚ ሰላም ወዳጆቼ፣ ፏድ ይባላል። ከቻናሊ ፎአኒ ኬር ጋር አብራችሁኝ ስለሆናችሁ አመሰግናለሁ። በዚህ ቻናል ላይ እንደ ማንኛውም ወጣት ጊዜያችሁን በከንቱ ከማጥፋት ይልቅ በስልካችሁ ተጠቅማችሁ እውነተኛ ተጨማሪ ገቢ የምታገኙበትንና ህይወታችሁን የምትቀይሩበትን መንገዶች በተግባር አሳያችኋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ የቤተሰባችን አባል መሆን ትችላላችሁ። ዛሬ የምናየው የሳጋፖል አፕሊኬሽን መመሪያ 4 ዋና ዋና ክፍሎችን ነው። እነዚህን 4 ዋና ዋና ክፍሎች በደንብ አንደርስታንድ ካደረጋችሁ በቀጣይ የምሰራቸው ቪዲዮዎች በጣም ቀላል ሆኖ ነው የምታገኟቸው። ለመሆኑ ሳጋፖል ምንድነው? እንዴትስ ነው እኛ ሀገር ሆኖ በትክክል የሚሰራው? የመጀመሪያው የነጥብ ስርዓቱና የሳጋፖል ልዩ የሆኑ ሌቭሎች በ2026 የወጡትን አዳዲስ የሱቅ ወይም ደግሞ ስቶር ቪዚት ስራዎችን ጨምሮ ነጥቦችን በፍጥነት የመሰብሰቢያ 4 ስልቶች እና በመጨረሻም 5000 ነጥብ ስንደርስ እንዴት በቀጥታ ወደ ኢትዮጵያ ባንክ ወይም በሞባይል ሚኒ አፕ ብራችንን እናወጣለን። ለመሆኑ ሳጋፖል ምንድነው? ሳጋፖል በአሁን ሰዓት በመላው አፍሪካ ከ1 ሚሊዮን በላይ ተጠቃሚዎች ያሉትና በፈረንሳዩ ታዋቂ የምርምር ተቋም ሳጋቺ ሪሰርች የሚደገፍ እውነተኛ የሰርቬይ አፕሊኬሽን ነው። ይህ አፕሊኬሽን እንደማንኛውም ተራ አይነት አፕ አይደለም። አይሶ 20252 2019 የተባለ ዓለም አቀፍ የምርምር ጥናት ማረጋገጫ የምስክር ወረቀት ያለው እጅግ ታማኝ የሆነ መድረክ ነው። ይህ ማለት የእናንተ የግል መረጃ በከፍተኛ ደረጃ የተጠበቀ ነው ማለት ነው። ታዲያ ለምን እኛን ይፈልጉናል ካላችሁ በአሁኑ ሰዓት በኢትዮጵያ ውስጥ ያሉ ትልልቅ የምግብ፣ የመጠጥ፣ የባንክና የቴሌኮም ኩባንያዎች አዳዲስ ምርቶችን ወደ ገበያ ከማውጣታቸው በፊት የሸማቹን አስተያየት ማወቅ ይፈልጋሉ። ለምሳሌ በአዲስ አበባ ወይም በክልል ከተሞች
የሚኖሩ ወጣቶች ዛሬ ጠዋት ምን አይነት ሻይ ጠጡ ወይም ምን አይነት የልብስ ሳሙና ይመርጣሉ የሚሉትን መረጃዎች ለመሰብሰብ ሳጋፖልን ካምፓኒዎች ይቀጥሩታል። ሳጋፖል ደግሞ እነዚህን ጥያቄዎች በስልካችሁ ላይ በአጭር ሰርቬይ መልክ ያቀርብላችኋል። እናንተ በታማኝነት ስትመልሱ ኩባንያው ያገኛችሁትን ነጥብ ወደ እውነተኛ ገንዘብ ይቀይርላችኋል። አሁን ወደ አጠቃቀሙ ስንመጣ ሳጋፖል ላይ ገንዘብ ለማውጣት ማሳካት ያለባችሁ አንድ ግብ አለ። እሱም 5000 ነጥብ መድረስ ነው። 5000 ነጥብ ስትደርሱ ነጥቡን ወደ እውነተኛ ገንዘብ ቀይራችሁ ማውጣት ትችላላችሁ። እዚህ ጋር የሳጋፖል ልዩ የሚያደርገው ነገር ሌቭል መኖራቸው ነው። ልክ እንደ ቪዲዮ ጌም በሰራችሁ ቁጥር ደረጃችሁ ያድጋል። ሌቭል 0 ሲሆን ኒውቢ ይባላል። ከ0 እስከ 499 ነጥብ ያላችሁ አዲስ ተጠቃሚዎች ናችሁ ማለት ነው። ሌቭል 1 ላይ ደግሞ አፕሬንቲስ የሚባሉ ናቸው ከ500 እስከ 999 ነጥብ። ሌቭል 2 ጋይድ ይባላል ከ1000 እስከ 2499 ነጥብ። ሌቭል 3 ደግሞ ኤክስፐርት ነው ከ2500 እስከ 4999 ነጥብ። ሌቭል 4 ኢንፍሉዌንሰር የሚባለው 5000 ነጥብ እና ልክ ሌቭል 4 ወይም ኢንፍሉዌንሰር ደረጃ ላይ ስትደርሱ ገንዘብ ማውጫው ቁልፍ ራንደም በተን ኦፕን ይሆናል። አይኖ አሁን በውስጣችሁ ወደ 5000 ነጥብ መድረስ በጣም ረጅም ጊዜ አይፈጅም ወይ የሚል ጥያቄ ልትጠይቁኝ ትችላላችሁ። አዎ በአንድ ቀን ወይም በአንድ ሳምንት ውስጥ 5000 ነጥብ አትደርሱም። ይህንን እውነታ መጀመሪያ እንድትቀበሉ ትፈልጋለሁ። ነገር ግን በየቀኑ ጥቂት ደቂቃዎችን ብቻ በመስጠት በታማኝነት ከሰራችሁበት በቀላሉ የምታሳኩት ግብ ነው። አሁን ነጥቦቹን በፍጥነት የምንሰበሰብባቸውን 4 ዋና ዋና የሆኑ ስልቶችን ነገራችሁ። አንደኛው ዴይሊ ሰርቬይ ኤንድ ስትሪክስ የሚባለው ነው። ይህ ማለት በየቀኑ ያለማቋረጥ ቢያንስ አንድ ሰርቬይ መመለስ ማለት ነው። በየቀኑ ጥያቄዎችን ስትመልሱ ስትሪክ ቁጥራችሁ ያድጋል። ለምሳሌ ለ7 ቀናት በተከታታይ ከመለሳችሁ የ7 ቀናት የስትሪክ ባጅ እና ተጨማሪ ከፍተኛ የቦነስ ነጥብ ይሰጣችኋል። ስለዚህ አፑን በየቀኑ መፈተሽ ልምድ አድርጉት። ሁለተኛ ስቶር ቪዚት ኤንድ ሚሽን ነው። ይህ በ2026 ውስጥ እጅግ ተወዳጅ የሆነው አዲስ የስራ አይነት ነው። በከተማችሁ ውስጥ ወደሚገኝ አንድ ትልቅ ሱቅ ወይም ሱፐርማርኬት ትሄዳላችሁ። አፑ በሱቁ ውስጥ ያለውን የአንድ የተወሰነ የምግብ ዘይት ወይም መጠጥ ፎቶ አንሳና ባርኮዱን ስካን አድርግ ይላችኋል። ይህንን ተልእኮ ስትጨርሱ በአንድ ቀን ውስጥ ብቻ እጅግ በጣም ብዙ ነጥቦችን ማግኘት ትችላላችሁ። ሶስተኛ ፕሮፋይል ሆነስቲ ነው። ይህ በጣም ወሳኝ ነው። አፑን ስትከፍቱ ጂፒኤስ ሎኬሽን እንድትከፍቱ ይጠይቃችኋል። ምክንያቱም አፕሊኬሽኑ በኢትዮጵያ ውስጥ መሆናችሁን ማረጋገጥ አለበት። እንዲሁም በጥያቄዎች ላይ የምትሰጡት መልስ እውነተኛ መሆን አለበት። በተደጋጋሚ የምትዋሹ ከሆነ የኳሊቲ ስቶር ወይም የጥራት ውጤታችሁ ይቀንሳል። ይህም ሰርቬይ እንዳይደርሳችሁ ያደርጋል። አራተኛው ሪፈራል ኮድ ነው። በአፕ ውስጥ የእናንተ የራሳችሁ ልዩ መጋበዣ ኮድ አለ። ያንን ኮድ ለጓደኞቻችሁ ወይም ለቤተሰቦቻችሁ ልካችሁ እነሱ አፑን ሲያወርዱና ሲጠቀሙ ለእነሱም ለእናንተም ተጨማሪ የቦነስ ነጥብ ወዲያውኑ ገቢ ይደረጋል። ስለዚህ የእኔንም ሪፈራል ኮድ እዚህ ጋር አስቀምጥላችኋለሁ። ቴሌግራም ላይም ዲስክሪፕሽን ቦክስ ላይም ብታገኙ ትችላላችሁ። እሺ አሁን በጽናት ሰርተን 5000 ነጥብ ደርሰናል። ቀጥሎ ገንዘቡን እንዴት እናወጣለን? በሳጋፖል የታችኛው ክፍል ላይ ያለውን የክፍያ ወይም ደግሞ ፔመንት ምልክት ትነካላችሁ። እዚህ ጋር የእናንተ አስተዳደራዊ መረጃዎች ወይም ደግሞ አድሚኒስትሬቲቭ ዲቴይልስ እንድትሞሉ ይጠይቃችኋል። የእናንተ ትክክለኛ ሙሉ ስም፣ የእናንተ መታወቂያ ወይም ደግሞ የአይዲ ካርድ፣ ናሽናል አይዲ ወይም ደግሞ የፓስፖርት አይዲ ቁጥራችሁን እና ሰልፊ ፎቶ ሊጠይቃችሁ ይችላል። እዚህ ጋር ለምንድን ነው ሊጠይቀኝ የሚችለው የሚል ነገር ከተነሳባችሁ ጥርጣሬ ካደረባችሁ ግልጽ ላድርግላችሁ። ይህ መድረክ ዓለም አቀፍ ህጋዊ ፍቃድ ያለውና እውነተኛ ገንዘብ የሚከፍል በመሆኑ አንድ ሰው ብዙ የውሸት አካውንቶችን ከፍቶ እንዳያጭበረብር ለመከላከል ማንነትን ማረጋገጥ ግዴታ ስላለበት ነው። የእናንተ መረጃ በጥብቅ የደህንነት ህግ GDPR የሚባለው የተጠበቀ ስለሆነ ምንም የምትሰጉት ነገር የለም። አንድ ማንነታቸው ሲረጋገጥ ገንዘባችሁን በቀጥታ ወደ ኢትዮጵያ ባንክ አካውንት ወይም በሞባይል ሚኒ ኤምፔሳ፣ ቴሌብር መሰሎች ማለት ነው በቀጥታ ማውጣት ትችላላችሁ። የክፍያ ጥያቄ ካቀረባችሁ በኋላ ቢበዛ በ7 የስራ ቀናት ውስጥ ብሩ ወደ ባንክ አካውንታችሁ ላይ ገቢ ይደረጋል። በትናንሽ ነገሮች ላይ ዲሲፕሊን ከሌላችሁ በትላልቅ የህይወት ውሳኔዎች ላይ ስኬታማ መሆን አትችሉም። በቀን 5 ደቂቃ ስልካችሁ ላይ ወጣችሁ ሰርቬይ መመለስ ሰልችቷችሁ የምታዩት ከሆነ ወደፊት ትልቅ ቢዝነስ እንዴት ልትመሩ ትችላላችሁ? ሳጋፖል በአንድ ቀን ሚሊዮነር አያደርጋችሁም። ነገር ግን በትራንስፖርት ላይ ስትሆኑ ወይም ሻይ የጠጡ
እየመጣችሁ የምታባክኑትን 5 ደቂቃ ተጠቅማችሁ የራሳችሁን ተጨማሪ ገቢ የምታገኙበት እውነተኛ መንገድ ነው። ይህንን ቪዲዮ ካያችሁ በኋላ ዛሬውኑ አፑን አውርዱና ጀምሩ። ሰርታችሁ ውጤቱን ስታዩት ታመሰግኑኛላችሁ። ስለተከታተላችሁኝ በጣም አመሰግናለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሙሉ አከፋፈቱን ስልካችሁን ይዛችሁ እኔም ስክሪን ሪካርድ እያደረግኩ ይዤላችሁ እመጣለሁ። ሰላም ቆዩልኝ።